ሲታይ ባለም ላይ ልታይ የላይ ላማለኝ ተው በሰማይ ዳቱኝ ይግዙኝ ባይ ዋሽቶ እንደማስታረቅ ጾመን ጸብጎ መጀነ ምሬት ጣመን መሰል ባንዱ ሐዘን ፈነጨነ ኧረ እንዴት አስቻለን እያነቡስ ክስታ ቢቀር ነው ሚሻለን አጊ በይኝ አጊ አይግረምሽ በቶኝ ተፈላጊ አጊ በይኝ አጊ ያድዋ ፈርጥነሽን አትዘንጊ አጋጋ አያት እንዳትሸጥ ከፍሏል ዋጋ አጋጋ ጥሩ ኢትዮጵያዊ ነህ አትዘንጋ ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጀማሪ ነኝ፣ አበረታቱኝ። አሻሽዬ እንድመጣ ነገር ለማቅረብ ሞክራለሁ። እናንተም ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ ስጡኝ፣ አበረታቱኝ። ጀማሪ ነገር እንደምታዩት ነው ያስተካከልኩኝ እንድመጣ ስጡኝ። ማድረግ ያለብኝ ሀሳብ አስተያየታችሁን እቀበላለሁ። እወዳችኋለሁ። አመሰግናለሁ። እንደምታዩት እንግዲህ ሰመች ሚሾይ ይባላል። ኦቨን ውስጥ ተደርጎ የሚወጣ ማለት ነው። ወይ በኦቨን ውስጥ ማበስለው በጣም ነው የሚጣፍጠው ከነጭ ሩዝ ጋር። እንደዚህ አይነት እንግዲህ አሳዎች በቤታችሁ ሲመጡላችሁ በዚህ መልክ ሰርታችሁ መብላት ትችላላችሁ። በጣም አሪፍ ነው። ጊዜ አይወስድም፣ ቀላል ነው። አመሰግናለሁ የኔ ወዶች። ሰላሙ እንግዲህ እዚህ ጋር ክርቢቱ እምቢ አለኝ፣ ልለኩስ ብል እምቢ አለኝ። እጄ ውሃ ነው መሰለኝ ቀየርኩኝ። ይሄ በጋዝ የምጠቀመው ነው። ሌላ ደግሞ በመብራት የሚሰራ አለ። ትንሽ ዋጋ አስገባሁት ማለት ነው። በዚህኛው መስራት ትችላላችሁ፣ መፈለጋችሁ መስራት ትችላላችሁ። ይሄንኛው ግን ቶሎ የማፍጠን ባህሪ ያለው ቶሎ ይጋዙ ይፈጥናል ለማለት ነበረ። ጃለው ለልኝ እንጂ ውሃ ነፍቶ ለኮሳቻ ላይ ያለው ትንሽ ነው። ምን እንደቃ ሞክሩት።